ቃሉን ላከ ፈወሳችሁ ከመከራቸው ማዳናቸው እንደምል በየትኛውም በሽታ ህመም ውስጥ ያላችሁ ሰዎች ይሄን ቪዲዮ አሜን ብላችሁ ተቀበሉ። በጌታ በኢየሱስ ክርስቶስ ስም የትኛውም በሽታ ከላያችሁ ላይ አሁን እንዲገፈፍ ጸለይኩ። የሚያምኑትም እነዚህ ምልክቶች ይከተላቸዋል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ። ቃሉ እንደሚል እጃቸውን በደዌዎች ላይ ይጭናሉ፣ እነሱም ይድናሉ እንደሚል በእምነት ኤን ስክሪን እየነካችሁ በኢየሱስ ስም ጸለይኩላችሁ። የትኛውም ህመም ከላያችሁ ላይ እንዲነቀል እናት የሚታመምባችሁ፣ አባት የሚታመምባችሁ፣ እህት ወንድም የሚታመምባችሁ የትኛውም ህመም በኢየሱስ ስም ስፒሪቹዋል ዲዚዝ መንፈሳዊ ዓለም ላይ ያለ የትኛውም የአይምሮ በሽታ በኢየሱስ ክርስቶስም ከላያችሁ ላይ እንዲነቀል፣ የቆዳ ህመም እንዲነቀል በኢየሱስ ስም ጭንቅላት ላይ ያለ እንዲነቀል፣ እባጅ እንዲነቀል፣ ክንታሮት እንዲነቀል አሜን እያላችሁ ኢን ስክሪን እየነካችሁ ላሚሶ ሼር አድርጉ። በኢየሱስ ስም ፈውስ ጠርቻለሁ። በኢየሱስ ስም ፈውስ ጠርቻለሁ። ከዚህ ሰዓት ጀምሮ ፈውስ ሆነ። ከዚህ ሰዓት ጀምሮ ተአምራት ሆነ። ከዚህ ሰዓት ጀምሮ ድንቅ ሆነ። አሜን 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 አሜን። ቃሉን ላከ ፈወሳቸው የተባለው ቃል ባንተ ላይ ይፈጸማል፣ ባንቺ ላይ ይፈጸማል። ከዚህ ሰዓት ጀምሮ ሰላም በጤናሽ ላይ ጠርቻለሁ። ሰላም በደስታ ላይ ጠርቻለሁ በኢየሱስ ክርስቶስ ስም። በተለያየ ዓለም ውስጥ ሆናችሁ ይሄ መልእክት እያያችሁ ያላችሁ በሽተኛው እናንተ ጋር ከሌለ ለታማሚው ይሄን ቪዲዮ ላኩ። በኢየሱስ ስም ፈውስ እንዲሆን ጸለይኩ። ይሄን ቪዲዮ አሜን ብሎ ለሚቀበል ሰው ሁሉ ከየትኛውም ደዌ ነፃ እንዲወጣ ጸለይኩ። አሜን ብላችሁ በኮሜንት ጻፉ። መደመር ምልክቷን ንኩ፣ ልብ ቅርጿን ጫኑ። በኢየሱስ ስም ፈውስ ሆኗል። ሻሎም